ጃላችሁም እንዴ? እኔ እኮ አልፈራትም። ጂጂ ክያ ወላቃ አህያ። አዎ ይቺ ወላቃ አህያ ናት። እውነቴን እኮ ነው። ቤተሰብ እመቤቴን አላስጠላችሁም እንዴ? ህፃኖቹን እኮ እየቀዘፈች እኮ ነው እኮ ወጣቶቹን እኮ አቢዩዝድ እያደረገች እኮ ነው ይቺ ሴት። ኤልሻዳይን ዲቦራን አሁን ወደ ቤታዮም ዙራለች። አዶናይን ዙሮ ዙሮ ትቀጠቅጧለች። ይቺ ሴት አቢዩዝድ እያደረገች ነው ህዝብን። ትግራዋይ ይደክሉሽ ይደክለኝ አግኝቼ ነው ምን ችግር አለው? ከፍቼ ነው የምሰጠው። የኔ ወንድም በጣም ነው እንዴ ትግራዋይ የምጠላው? ኦ ሃፒ ሳንዴይ አዶናይ ይችላል። አሚን። ኦ ልቡ እኮ ገለቶማ ገለቶማ። ይሄ በጣም ገለቶማ ያስብላል። እናመሰግናለን። ቴንኪዩ በጣም ኤሚኬ። አልታረቁም ሲጀመር ማን ይሰማታል? የኢትዮጵያ መንግስት ይሰራው እያለች እኮ ነው። እናንተ ሰዎች አትሰሟትም እንዴ? የኢትዮጵያ መንግስት አዶናይን መከታተል አለበት እያለች እኮ ነው ሴትዮዋ እንዴ። አዶናይ ልጅሽ በልጅሽ ትቀኛለሽ። አዶናይ እኮ ልጅሽ እኮ ነው እኮ አዶናይ ልጅሽ ነው። ልጅሽ ለዛውም የመጨረሻ ልጅሽ። ልጆችሽን በእድሜ ያንሳል። አዶናይ 23 24 ዓመቱ ነው። ከልጆችሽ ታናሽ ነው። ከአዶናይ ራስ ውረጅ አንቺ በግት አሮጊት ቅሌታ። ትግሬ ስለሆነ ጥላቻ አለ። ትግሬ አልቀበልም ብሏት ነው ተጋሩ። ትግራዋይ ነች ስትል አልቀበልም አሉ። የአማራ ልጅም አልተቀበልም ጎንደሬ ነው ስትል፣ ኦሮሞም አልተቀበልም። ብሔር እኮ የላትም እኮ ዘር የላትም እኮ የከሰረች ፖለቲከኛ። ዘር የለሽም እኮ አንቺ የከሰርሽ ፖለቲከኛ። ማንንም እኮ አትወኪም እኮ አንቺ ቆሻሻ እኮ ነሽ። ቤትሽን አጽጂ መጀመሪያ። ጽዳት የሚጀምረው ከቤት ነው። ከዛ ልብሽን አጽጂ። ይሄ ቆሻሻ ልብሽ፣ ይሄ መርዝ የሚረጨውን አፍሽን አስተካኪ። አረ ኤርትራውያን ምን በወጣይ ብለው አይፈልጓትም። ኤርትራውያን አይፈልጉም። ከየት የመጣ ኤርትራዊ ነው? ወዴት ወዴት እንዴ? የልጁን ህይወት ልታበላሽ፣ የልጁን ህይወት ለማበላሸት አዶናይ ይለመልማል፣ ይነግሳል፣ ንጉስ ይሆናል። እበጂ። አዎ አዶናይ ከፍ እያለ አንቺ እየወደቅሽ 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 ነገሩ ወድቀሻል። አሁንም ወድቀሻል። እጅ አልሰጥም። የከሰረ ፖለቲካ እና የከሰረች ፖለቲከኛ ሀገሯ መግባት ማትችል ቆሻሻ የአዶናይን ህይወት ለማበላሸት ደፋ ቀና። አንቺ ቆሻሻ አፍሽን እኮ መንግስት ያውቀዋል እኮ። አብይ አህመድን እንደዛ ስታዋርጁ የነበርሽ ሴትዮ አሁን አብይ አህመድን አንቺን ሰምቶ አዶናይን ሊያስር ነው ወይ? ኖ አንቺ ምንም ሀገር የለሽ፣ ምንም ሀገር የለሽ። የኢትዮጵያውያን፣ የኦሮሞ፣ የትግራዋይ፣ የአማራ ነው ሀገሩ። አንቺ ምንም አይመለከትሽም፣ የለሽበትም። ጀርመናዊ ነሽ፣ ጀርመናዊ ነሽ። መቼም አትገቢም። አንቺ ደግሞ ነው ውጪ። ምን ሰራ? እኔ ምን አውቄ? መንግስት ይከታተለው። መንግስት ጆን ዳንኤልን እንኳን አልወደድሽውም። ጆን ዳንኤልን ነገ ትዞሪበታለሽ እኮ። ጆን ዳንኤል ላይ ትዞርበታለች ነገ ጠዋት። ጆን ዳንኤልን 4000 አስገቡት። ኤክስኩዝ ሚ የኢትዮጵያ ህዝብ የፈቀደውን ሰው የወደደውን ነው 4 ሚሊዮን ማስገባት የሚችለው። አዶናይ የኢትዮጵያ ህዝብ አማራው፣ ኦሮሞ፣ ትግሬው ተቀብሎታል። እርር ድብን በይ።
ድብን ቀጠል በይ በቃ እበጂ። አዎ እኔ ነኝ ማሳምማት። እኔ ብቻ ስናገራት ነው የሚያሳምማት ይቺ ሴትዮ። እናንተ አልገባችሁም። እኔ ብቻ ምናገራት ነው ቢኮዝ ስለምንቃት ምንም አታመጣብኝም። አንድ ሀገር ነው የምንኖረው። ምንም ቆሻሻ ጥፍሬን አትነካኝም። ይሄ ያበሳጫታል። ሁሽ ትለኛለች። እንዴ አሁን ነው እንዴ ገባሽው? አያጅቦ ለማን ነው ሼር ያረክለት? ጅቦ አንተ ነገርኛ እና አዶናይ ይችላል ቁርሽ ይችላል። ልክ ልኳን ነው የምነግራት። ወይዬ ጅቦ አይነ ማረ ማን ጋር ተጣልተሽ ስሜታዊ ነሽ? ኖ እኔ ስሜታዊ ሁኛ አይደለም። እኔ በአዶናይ የመጣ ህይወቴን ለመስዋዕት እከፍላለሁ ካሁን በኋላ። ጀግና ጀግና። ምን አለ እንደው በስራው ቢሆን በዘሩ እኮ ነው ማሬ። በስራው ቢተች ሰው ልጅ ትክክል ነው። ግን አሁን የመጡበት በእንትን ነው በዘሩ 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 ነው። እና እንዳትምሪያት እናቴን ትናንትን የቤቷ ገብቼ ሰድ አንተ እኮ ታሽቃብጣለህ። ችግሩ ምን አባቴ ላርግ? ምን አባቴ ላርግ? እንዴት ምን አባቴ? ማን አሽቃባጭ አረገ? ቆፍጠና አትልም እንዴ? እንዴ ሂጅ መናገር አለብኝ የሚሰራውን ኖ ለቡላላ ሰባ ቡላላ እህታችን እውነቱን እየተናገረች ነው። አሁን እናቴን ጅጅክያ በጣም አዶናይ ላይ የወረደችበት ነው። ማንም የለውም፣ ዘመድ የለውም፣ አጠገቡ ሰው የለው። ይኸው ተነሱ፣ ፍሬ ተነሳች። ኦፍኮርስ እነሳለታለሁ። ወንድሜ እኮ ነው። ትቀልዳለህ እንዴ? ትክክል። ስጋ መሬት ቢወድቅ አፈር ይዞ ይነሳል። ስጋ አፈር ነው ይላል። ዘመድ ከዘመዱ አህያ ካመዱ ይላል። ብዙ አይነት ምሳሌዎችና ተረቶችን ማምጣት እንችላለን። ፍርዬ ጂጂክያ አዶናይን ትናገረው። ለምንድን ነው ጂጂክያ እና ኢዮዳብ አዶናይን የጠመዱት? ለምን? እስቲ ይህን ንገሪ እስቲ አንቺ ካለሽ እውቀት አንጻር አብራሪልን። አንደኛ የቀናችው ልጇ እንደ አዶናይ ተቀባይነት አላገኘችም ሚዲያ ላይ። አየህ ቤቱ ቀድ እሺ ሂዶ እንዳልነቃቅላችሁ። ትክክል ነሽ። በስነ ስርዓት የምትቀጠቅጡ ከሆነ እንቀጥቅጥ። ቆፍጠን ያለ ቅጥቀጣ ልክ ስለሆንሽ እኮ ነው እንዴ። ሁለተኛ ትግራዋይ ስለሆነ ሁለተኛው ልክ በጣም ይሄ እኔ መስማማበታለሁ በደንብ ነው። ትግራዋይነቱ እና የኢትዮጵያ ሕዝብ ስለተቀበለው አማራው፣ ኦሮሞ፣ ትግሬው ብሔር ብሔረሰብ ስላቀፈው ይሄን ያናደዳት። ትክክል እዛም ትክክል እዚህም ትክክል አይነ ትክክሎች ፍሬ ማለት እናቴ የምታወሪው ነገር እኮ ልክ እኮ ነው። ማርያምን አሁን የተናገርሽው ሀቅ ነው። ይሄ ሌላ ነገር አይደለም። የልጇን ግን መንግስቱ ላኮ ቀንቶበታል እኮ በአዶናይ እንኳን ጂጂ ታውቂያለሽ አይደል? አብይ አህመድ ራሱ እንዴት ነኝ እኔ እንደ አዶናይ ህዝብ የሚቀበለኝ ብሎ ትክትክ ብሏል እንዴ። በትክክል በደንብ ይሄ ማረጋገጫውን ደግሞ ከጆሲ ጋር ሙዚቃ እንዲሰራና ህዝቡ እንዲጠላው ጆሲ ልኮበታል መንግስት። አሁን ነው መታሰር ያለበት ብሎ ብያለሁ። አሁን ነው መታሰር ያለበት እንዴ። በዚህ አጋጣሚ አዶናይ ወንድሜ የኢትዮጵያ ህዝብ ችግር እንጂ ጆሮው ይሰማል። ደንቆሮ አይደሉም። ሙዚቃውን ለቀቅ። ማማዬ አንድ ነገር ልንገርሽ፣ እኛ መከፋፈል አለብን። እነማን እኔ እና አንቺ አሁን ጂጂን ትይዥልናለሽ በሱ፣ እኔ እዮዳብን፣ ቡላላ ደግሞ በሱ የተነሳ ማን አለ ሌላ ያው ጆን ዳንኤል እያሟሟቀ ነው። ከተነሳ ወገቡን እለዋለሁ። አየሽ እንዲህ ካልተከፋፈልንና ካልሰራን ተበታትንን እነዚህ ሰዎች ሌላ ነገር አሁን ጂጂ የሰራችውን ስራ አይተሻል። በዘሩ እንደዛ ስታብጠለጥለው አንተ የቲፒኤልኤፍ ተላላኪ አንተ የትግሬ ብዙ ነገር እኮ ዮኒ ማኛም ተነስቶበታል።
ትክክል ኪዳኔ። ዋው እሱ ላይ ደግሞ እኔ ሄደበታለሁ። አንተ እንደውም ጆን ዳንኤልን ራሱ ይመልሳል። ሞጣ ራሱ ተነስቶበታል። ለሞጣ ከሊፋል ካሊፋ አለ፣ ሃሽታግ አለች፣ ተጋግዘው ያጠፉታል። እኔ ስለ ዮዳብ ዛሬ እሰራለሁ። ስለ ዮዳብ ዛሬ ጌምም ስላለው ገባ ወጥሬ ነው የምሰራው። በአዶናይ አንድ ጊፍት እንዳስጡት፣ አንድ ጊፍት አበባ ራሱ እንዳስጡት። አበባ ወጥቶ መስራት አለበት። ሚስቱ ናት እየሰራች ያለችው፣ እሱም ወጥቶ መስራት አለበት። ጌም መጫወት የለበትም ዮዳብ። ይህን ነገር ላሳስብ ወዳለሁ ለመላው ኢትዮጵያዊ። አሁን ፍርዬ ግን ጂጂን ሂጅባት። አሁን የምታውቂው ሚስጥር ካለ ምናምን አንዳንድ ነገር ምን ሚስጥር አለ? ቆሻሻ ደግሞ ምን ሚስጥር ይኖራታል? ምን ሚስጥር ይኖራታል? አትታጠብም ቆሻሻ። ሪከርድ እያደረጋችሁ በኋላ እንልክላለን። እንደው ለክፉ ቀን ብለሽ ያስቀመሽው ሚስጥር የለም። እኔ እኮ እንደዚህ ተንኮል አላውቅም እኮ። ምስኪን አንቺ ጥሩ ሰው ነሽ በእውነት። የፍርዬ ቪዲዮ አለ ምናምን ስትል ነበር እኮ ታውቃለህ አይደል? ይኖራት ትልቀቀው፣ ጎሄድ ሂጅበት። የትኛው ሽንት ቤት ገብታ በካኳ የጻፈችው ቀፋፊ ራሱ ይቺ ቆሻሻ። በስመ አብ እኔ ከአንቺ ጎን ነኝ ፍርዬ። ጂጂ መረገጥ ካለባት ትረገጣለች፣ መስተካከል ካለባት ትስተካከላለች። መስመሯ ምነሳት ደግሞ የፈለገችውን ትበል፣ ግን ከአዶናይ ራስ ትውረድ። አዶናይን ትፋታው። ትክክል እንዴ አዶናይ ገና ለገና ትግራዋይ ስለሆነ በትግራዋይነቱ አታክ ልታደርገው አትችልም። ኔቨር አትችልም። ትግራዋይነት ማንነቱ ነው። ማንም መርጦ የተወለደ የለም ዘር። ግን አሁን አዶናይ በዛ ላይ ደግሞ አዶናይ ጥሩ ሰው ነው በጣም የዋህ። ለዛውም ለራሱ ብቻ አይደለም ያስተወደው፣ ቦችን ይረዳል። አብዛኞቹ ያነሳቸው የደቡብ ልጆች ናቸው። ባይዘው ለሰው ልጅ በጣም ልቡ ክፍት የሆነ ደግ ሰው ነው። እንደዚህ አይነት ሰውን ደግሞ ጂጂን የመሰለ እከክ ሲቃወም ዝም ብሎ ማየት ኃጢአት ነው ብዬ ነው ማስበው። ለዛ ሁላችሁም ሂዱባት። ፍሬ ብቻ ሳትሆን ሁላችሁም ጂጂ ላይ ቤቷን ስከፍት ሂዱባት። ተጋሩም አማራም የምትወዱት የአማራ ልጆች ውዶቼ ቅጥቅጥ አድርጉልኝ። ሄዳችሁ ቅጥቅጥ። አዎ ፍርዬ ወይ ምስ ዝሓፍተይ ዘንበይተይ ድሕና ዲኸይ ድሕና እየ ዝሓፍተ ከመይከ እግዚአብሔር ይመስገን ደህና ይን ቤተዋል ማሬ እንዴት ነሽ? እንትና ነኝ ቡላላ። ምንድን ነው ቀንታ እኮ ነው። አዎ ይገርምሻል። በአሞራውም የተነሳችው እሷ ተጋሩ ሲወጡ በቃ ወዲያው ቀጥታ የሚነሱት እነሱ ናቸው። አሞራውን ቀጥቅጠው እንጂ አትፈልግም። አዲስ ሰው አትፈልግም። አዲስ ሰው አይደለም። የተጋሩ ልጆች ፌመስ ከሆኑ አትወድም። ይሄ ነው በቃ የውበት ነገር። ጭራሽ አትወድም። በጣም ያማታል። እሷ እየተቃጠለች እኛ ደግሞ ሻይ እናደርጋለን። መስዬ እንደምታውቂው የኦነግ አባል ነች። አሁን መንግስትም እኮ ይፈልጋታል። ትጥቅ ምናምን መሳሪያ ይዛ ስትሄድ ነበር። ብዙ ነገር አለና ኦፍኮርስ ያ የራሷ ሰው እኮ ራሱ እኮ አይፈልጓትም። ባይ ዘ ዌይ ኦሮሞች ራሳቸው አይፈልጓትም። አይደለችም ኦሮሞነት የለባትም። ቦርኮ ፍርዬ ግን በቃ ተጠንቀቂ እሺ። እንደው በእግዚአብሔር ከእሷ ጋር እንዳትሄጂ። አረዊት ምንም ለአንቺ የምትመጥንሽ አይደለች። ኧረ ችግር ማን የነቃቀላቸው እነዚህን ወንዶች? ራሳቸው ምናልባት ሰው በዝቶባቸው ኖ እኛ እንወጣለን። ታልሆነ ፍርዬን ምን አባቷ ታረጋታለች? ተነ ልጆቿ ነው የምንረግጣት። እስቲ አንድ ነገር ታድርጋት። ምን ታደርገኛለሽ? ጉራ ቤክስ ቀነባች አሮጊት ቅናተኛ መንፈስ። አፋርም ሁሉም ተነስቶባታል። አማራም ትግሬም ሁሉም ይነሳባታል። ገና ቦርኮ አፏን በቃ አበቃባት። አትቀመጥም እንደ ቤተ ክርስቲያን ወይም መስጊድ እየተሳለመች ትቀመጥ። በቃ ትልቅ ሰው ናት። ለልጇ ቦታ ትልቀቅ እንዴ! የልጅ አይታለች። መቼ አውጥታ ጣለቻቸው አይደለም እንዴ? መቼ ነው ያየችው? ተጣሉ እኮ በልጇ ትቀናለች እንጂ ጭራሽ ልጇንም አጣልታት ከትዳሯን አለያይታ
ምን አይች ሴትዮ እንትን ምትልም አይደለችም። በጣም ቅናተኛ ነች። በጣም አዲስ ሰው ሲመጣ በጣም እንትን ያው እያያችኋት ነው የምታደርገው ነገር ማለት ነው። እንዲህ ሰይጣን ሰው እንዴት እንዲህን ያህል ጥላቻ እንዴት ይኖርሻል? በዛውም ምንም ማታቂው ሰው እንዲህ አዶናይ እኮ አያውቃትም እኮ እስከመፈጠሩ። እሺ አሌክስስ ያውቃታል። ጌም ተጫውተውም ያውቃሉ ካሁን በፊት። ያ ወረደችበት አይደል? እሱ ላይ አሁን አሌክስን ቀጠቀጠችው። ተናግሬያታለሁ እዛን ቀንም እንደዚህ ቤቴን ከፍቼ ልትሞች ነው እንዲህ በጥላቻ እያልኩኝ። አይ ቅናት አለባት። ማንም ሰው አሁን እንትን ስለማይላት በጣም ትቀናለች። ግን እሷ አሁን እውነት ለመናገር እሷና ዮኒ ማኛ ጥሩ ነገር ቢኖራቸው ሰው ማለት በእድሜያቸው ዮኒ ማኛን እዚህ እኔ ቤት ዮኒ ማኛ መነሳት የለበትም መስዬ። እሺ እኔስ መከበር ነበረባት። ሌላ ሰው አታንሱ፣ ስለ ሌላ ሰው እንትን አትበሉ። ግን እሷን እንወርድባታለን። ለምን ፍሬ ማነካካት የለብንም። ሌላ ሰው እኔ ዮኒ ጋር በጣም የሚያከብራት ሰው አለ፣ በጣም የሚወዳት አለ፣ በጣም የሚገድፋት አለ። ፍሬን ማለት ነው። ግን ይሄ ልጅ ምን አደረጋት? ምን ሰራት እንዴ? ሂዶ ልጇን ያግባናት እንዴ? ዘር ላይ የሄደ ትግራይ ዘረኛ ነው እንደዚህ ነው። ሁላችንም ዘረኛ ነን ስንነካ፣ ሁላችንም እንትን ነን፣ ስሜታዊ ነን። ትግራዮች እስቲ ትውረድ በቃ። አባላች ስንት ዓመት ሙሉ አማራ ጋር ትግሬ ጋር ሁሉ ጋር አባላች። አሁን ፍቅር ነን፣ ኢትዮጵያዊ ነን፣ አንድ ነን። ገባሽ? ሁልጊዜ የሄደ የመጣች ታሽሙር የቁጭ ብላ አሽሙር በቃ። ቤተክርስቲያን ትሳለም የልጅ ልጅ አይታለች። ቲክቶኩን እስቲ ለሌሎቹ እኔም አይመጥነኝም እንኳን እሷ እቺ ቦርኮ ጥምብ ትግራዊ ምን አባቷ ያርጋት? ትግራዊ ቆሻሻ። ጸሎት ጨረሳችሁ? ምን ነው ጸጣልን ባንዴ? ለዛ ነው እኔ ቆንጆ ወይ መስ ወይ ዘንበይቴ ደህና ዲኸይ ደህና ይማሪ አዛሩኒ ደውልልኝ። እሺ ዘንበይቴ ምንም ችግር ይኸውልህ ክደውላል ኸያ። እሺ ዘሐፍተ ቻው። ሸሞራ አታውሪም እንዴ? ቻው ጋይስ። ስራ ሀፍቴ ሰላም ሰላም ዋይ ወድድዩ ጠፋን